የጌታ ሰላም ይብዛላችሁ። በዚህ ሰዓት በያላችሁበት ሀገር ሁሉ የአምላካችን የእግዚአብሔር ሰላም እንኳን ጠብቋችኋል። እንኳን እግዚአብሔር ለዚች ቀን ጌታ በሰላም አደረሳችሁ እላለሁ። እግዚአብሔር አምላክ በያላችሁበት ሀገር ሁሉ ጸጋውን ሰላሙን ያብዛላችሁ። በጌታ በኢየሱስ ክርስቶስ ሁላችሁንም ወዳችኋለሁ። ትንሽ ከመጽሐፍ ቅዱስ በውስጤ ላይ የሚመጡ ነገሮችን ይጠቅማችኋል ብዬ ሊያስተላልፍላችሁ ወይም ልተነፍስላችሁ ፈልጌ ነው። እግዚአብሔር አምላክ ይባርካችሁ። መጽሐፍ ቅዱስ ላይ ስለ 12ቱ ሐዋርያቶች አሟሟት እንዴት ነበር ብላችሁ ቢጠይቁ ብዙ ትውልድ ላያውቅ ይችላል። እኔ የተረዳሁትን ነገር ለዚህ ለሚመጣው ትውልድ ለሚመጣው ጄኔሬሽን ይጠቅማችኋል ብዬ አስባለሁ። በተለይ 12ቱ ሐዋርያቶች አሟሟታቸው እንዴት ነበረ፣ በዘመናቸው እግዚአብሔርን ሲያገለግሉ ወንጌልን ሲያገለግሉ እንዴት እግዚአብሔርን አገለገሉ ለሚለው ነገር በአገልግሎታቸው ላይ የደረሰውን ፈተናን በአገልግሎታቸው ላይ የደረሰው ብዙ ቻሌንጆችን እንድትረዱ ፈልጌ ነው። እና አንደኛው ነገር ከ12ቱ ሐዋርያቶች መካከል ማርቆስ ነው። ማርቆስ እንዴት ሞተ ብትሉ ወንጌላዊ ማርቆስ መጽሐፍ ቅዱስ ላይ ያለው ማርቆስ እንዴት ሞተ ብትሉ ማርቆስ እስኪሞት ድረስ በአሌክሳንድሪያ ግብጽ ጎዳናዎች ላይ በፈረስ እግሩ ታስሮ ተጎትቶ እንደሞተ ይናገራል። ይጠቅማቸዋለሁ። ከ12ቱ ሐዋርያቶች መካከል አንደኛው የሆነው ማርቆስ እንዴት ሞተ ብትሉ በግብጽ ሀገር ወጣቶች በደንብ እንዲረዱ ፈልጌ ነው። በግብጽ ሀገር በጎዳናዎች በፈረስ እግር ታስሮ እየተጎተተ ስጋው ተንፈርፍሮ በሜዳ ላይ በጎዳና ላይ ሕይወቱ አረፈ ይላል። ሁለተኛው ሰው ማን ነው ካላችሁ ከ12ቱ ሐዋርያቶች መካከል ሉቃስ አሟሟቱ እንዴት ነበረ ብትሉ ሉቃስ በግሪክ ሰቅለው ሕይወቱ አለፈች ይላል። ሉቃስ መጽሐፍ ቅዱስ ላይ ያለው የምናውቀው ሉቃስ ከ12ቱ ሐዋርያቶች መካከል የነበረው ሉቃስ ዶክተሩ ሐኪሙ ሉቃስ እንዴት ሞተ ብትሉ በግሪክ ሀገር ሕይወቱ አለፈች ይላል። በወንጌል ምክንያት እያገለገለ። ሶስተኛ ማቴዎስ እንዴት ሞተ? ማቴዎስ ወንጌል እያለን ብዙ ጊዜ ክፈቱ እንደዚህ ነው እያለን እኛ ከኋላው እንዳሰሳ አድርገን ማወቅ ያስፈልጋል። ማቴዎስ እንዴት ሞተ? መጽሐፍ ቅዱስ ላይ ያለው ማቴዎስ እንዴት ሞተ ብትሉ በቆንጮራ ተቆርጦ እንደሞተ ይናገራል። ማቴዎስ በቆንጮራ ተቆርጦ ሕይወቱ አለፈች ይላል። ሕይወቱ አለፈች። በወንጌል ምክንያት በቆንጮራ የምናደርጉት ቆራርጦት ገደሉት ማርቆስን። ሌላው አራተኛው ነገር ደግሞ ዮሐንስ ብዙ ጊዜ መጽሐፍ ላይ ዮሐንስ ወንጌልን እንላለን። አንደኛ ዮሐንስን፣ ሁለተኛ ዮሐንስን፣ ሶስተኛ ዮሐንስን የሚላለ ቀጥሎ ራእይ መጽሐፍ የጻፈው ዮሐንስ 22 ምዕራፍ የጻፈው ዮሐንስ ይህ ሰው አሟሟቱ እንዴት ነበረ እንዴት ሞተ ብትሉ ዮሐንስ የሞተበትን አሟሟትን ሊያሳያችሁ ሊገልጥላችሁ ፈልጌ ነው። ዮሐንስ በፈላ ዘይት ውስጥ ተቀቅሎ ሕይወቱ አለፈ ይችላል። የሚያሳዝን ነው። በወንጌል ምክንያት በአገልግሎት ምክንያት እንዴት ነው የሞተው ካላችሁ ዮሐንስን ምን አደረጉት? በርሜል ላይ በፈላው ዘይት ላይ ዮሐንስ አልሞት ስል ወንጌል ስለሰበከ ትንቢት ስለተናገረ ሰዎችን ስለፈወሰ ሰዎችን ነፃ ስላወጣ ዮሐንስ እንዴት አድርገው እንደገደሉ ይናገራል። ምን አደረጉት? አልሞት ስል እጁን እግሩን አስሮ በርሜል ውስጥ በተንተከተከ ዘይት ወይም በፈላ ዘይት ላይ እጁን አስሮ ከተቱት። በዚያ ውስጥ ዮሐንስ እንዴት ሆኖ ሞተ ካላችሁ ተንፈርፍሮ በርሜል ውስጥ በፈላ ዘይት ሕይወቱ አለፈ ሞተ ይላል። ዛሬ እኮ እኛ መከራ አልቀመስንም፣ መከራዎችን አላየንም። ወጣቶች ሆይ በደንብ አድርጋችሁ ስሙ፣ ማወቅ ያስፈልጋል። ሌላ አምስተኛው ጴጥሮስ ከ12ቱ ሐዋርያቶች መካከል የነበረው ጴጥሮስ እንግዲህ 8 ምዕራፎችን የጻፈው ጴጥሮስ እንዴት ነው ጴጥሮስ የሞተው ካላችሁ ጴጥሮስ ስንመለከት ወደ ታች ተዘቅዝቆ
በመስቀል ላይ ሰቅሎ ሕይወቱ ሞት ይችላል። ጴጥሮስ ምን አደረጉ? እግሩን ወደ ላይ ሰቅሎ ወደ ታች አንገቱን ዘቅዝቆት በመስቀል ላይ ምን አደረጉ? ሰቅሎት ጴጥሮስን ሰቅሎት ገርፎ በተሰቀለበት ጴጥሮስ ሕይወቱ አለፈ ይችላል። እንግዲህ ኢየሱስን ይወድ የነበረው ኢየሱስን የሚወደው ጴጥሮስ ይላል መጽሐፍ ቅዱስ። እንግዲህ ሌላው ደግሞ ስድስተኛ ቶማስ በህንድ ሀገር በጦር ተወግቶ ተሰዋ። ቶማስ በህንድ ሀገር በጦር ተወግቶ ሕይወቱ የቶማስ ሕይወት አለፈች ይላል። እዚህ ጋር እንግዲህ አስቡ፣ በወንጌል ምክንያት። ሌላው ደግሞ ስንመለከት እዚህ ጋር ጳውሎስ እንዴት አድርገው እንደገደሉት ላሳያችሁ። ሐዋርያ ጳውሎስ በአሰቃቂ ሁኔታ ተገርፎ አንገቱ ተቆርጦ ሞተ። ጳውሎስ በአሰቃቂ ሁኔታ ተገርፎ አንገቱ ተቆርጦ ሕይወቱ አለፈች። የሐዋርያው ጳውሎስ እንግዲህ መጽሐፍት ላይ ቆሮንቶስ ላይ፣ ኤፌሶና ላይ ብዙ የሐዋርያ ጳውሎስ መልእክቶች አሉ። እንግዲህ ይህን የጻፈው ጳውሎስ በአሰቃቂ ሁኔታ ተገርፎ አንገቱ ተቆርጦ ሕይወቱ አለፈች ይላል። ሌላ ደግሞ ማን ነው ካላችሁ ሲሞን እንዴት ነው? ሲሞን ምን አደረጉ? ግማሽ ለግማሽ ቆራርጦ ሲሞንን ቀጠሉት። እንግዲህ ግማሽ ከገዚም እንደገና ከወገብም ከእግርም ከሁሉ ሰውነት ክፍል ቆራርጦ ምን አደረጉት? ሲሞንን እንደዛው ገደሉት ይላል። እንግዲህ አስቡ፣ ይህ ሁሉ በወንጌል ምክንያት ነው። ወንጌልን ስላገለገለ ነው። እንግዲህ 12 ሐዋርያት መካከል እንግዲህ ሲሞንም እንደዚሁ ጌታን ስላገለገለ ሰው ነው። ሌላው ዘጠነኛው ደግሞ ማቲያስ። እንዴት ማቲያስን ስንመለከት በድንጋይ ተወግሮ እንደገና አንገቱም ተቆርጦ እንደዛው አለፈ። ማቲያስ ከ12 ሐዋርያቶች መካከል አንዱ የሆነው በድንጋይ ተወግሮት ምን አደረጉ? አንገቱን ቆራርጦት የማቲያስንም ሕይወት አረፈች ይላል። እነዚህ ሁሉ እንግዲህ በወንጌል ምክንያት ስለ ወንጌል ዋጋ የከፈሉ ሰዎች ናቸው። ዛሬ እኮ እኛ ስለ ወንጌል እኮ ዋጋ አልከፈልንም። በተመቻቸ ሁኔታ ወንጌል እየሰበክን ነው። ወጣቶች እኔ በዚህች ዕድሜ 1994 ጀምሮ ብዙ ቻሌንጆችን እግዚአብሔር አሳልፎ ዛሬ 2018 ለዚህ በቅቻለሁ። ብዙዎችን ቆሜ ያስቀበርኳቸው። ለወንጌል ዋጋ ክፈሉ። ስለ ወንጌል ተሳደቡ። ስለ ወንጌል ብትተቹም ችግር የለም። ኢየሱስ ክርስቶስ ለዘላለም ጌታ። ሌላው ደግሞ 10ኛ ማነው? እንድሪያስ እንዴት አድርጎ ገደሉ? እንድሪያስን እንግዲህ እሱንም እንደዚሁ በስቅለት ገለው እንደዚህ ሰቅለው እሱን እንደዛው ገደሉ ይላል። ሌላው 11ኛው ያዕቆብስ በኢየሩሳሌም አደባባይ አንገቱ ተቆርጦ ሞተ። 12 ሐዋርያት መካከል እንግዲህ ያዕቆብን ታውቁታላችሁ። እሱም በኢየሩሳሌም አደባባይ አንገቱ ተቆርጦ ሕይወቱ አለፈች። ያዕቆብ በኢየሩሳሌም ከተማ በአደባባይ ላይ አንገቱ ተቆርጦ የያዕቆብ ሕይወትም እንደዚሁ አለፈች። ስለምንድን ነው ይሄ ሁሉ? በወንጌል ምክንያት። ስለ ወንጌል ዛሬ እኮ ምንም መከራ አልቀመስንም። እከለ ነካኝ፣ ተነካውኝ፣ ሰደበኝ፣ ተሰደብኩ እያላችሁ ወንጌልን አትተው። በትክክል እግዚአብሔር ከጠራችሁ አገልግሎታችሁን ቀጥሉ። ኢየሱስ ክርስቶስ ጌታ ነው። ሌላው ደግሞ ማን ነው ካላችሁ 12ኛው በርተለሜዎስ። አስቡ እንግዲህ በርተለሜዎስ እንዴት ተገደለ? በርተለሜዎስም ከ12 ሐዋርያቶች መካከል አንዱ የሆነው እንዴት ነው የበርተለሜዎስ ሕይወት ያረፈው? በርተለሜዎስ በዚህ ቦታ በግርፋት ሕይወቱ አለፈች ይላል። በርተለሜዎስ ተገርፎ በርተለሜዎስ ከ12 ሐዋርያቶች መካከል አንዱ የሆነው ተገርፎ በግርፊያ ብቻ ነፍሱ ወጣች፣ ከስጋው ተለየች ይላል። እንግዲህ ብዙ ነገር ብያቸዋለሁ። እነዚህ 12ቱን ሐዋርያቶች ስለ አሟሟታቸው የ12ቱ ሐዋርያቶች አሟሟታቸውን አስቀምጫለሁ በዚህ ቪዲዮ ላይ። እንግዲህ ዛሬ ወንጌልን አላገለገልንም። በተመቻቸ ሁኔታ አይደለም፣ ባልተመቻቸም ሁኔታ ወንጌል እንስበክ።
ቢሰድቡንም ቢያንቋሽሹንም ወንጌል እንስበክ። ቢተቹንም ወንጌል እንስበክ። ስማችንን ቢያንቋሽሹንም ወንጌልን እንስበክ። ኢየሱስ ክርስቶስ ትናንትናም ዛሬም እስከ ዘላለም ያው ነው። ስለ ወንጌል ሁሉን አደርጋለሁ። ኢየሱስ ክርስቶስ ትናንትናም ዛሬም እስከ ዘላለም ያው ነው። ስለ ወንጌል ሁሉን አደርጋለሁ። ስለ ወንጌል እሰደባለሁ። ስለ ወንጌል እተቻለሁ። ስለ ወንጌል ቢያንቋሽሹም አሜን፣ ቢተቹኝም አሜን፣ ስም ቢያጠፉም አሜን። ስለ ወንጌል ይግዛችሁ፣ ዘርዘራችሁን፣ ልጃችሁን ወንጌል ስለ ወንጌል ይግዛችሁ፣ ይውረሳችሁ። እንግዲህ ወንጌልን በእውነት በታማኝነት እናገልግል። አባቶቻችን አሉ በእኛ ሀገር እነ አባባ ዮሐንስ ባሳና እና አባባ ሳሙኤል ስላሴ ዛሬም አሉ። ኢትዮጵያ ላይ ደግሞ እግዚአብሔር የቀባቸው እግዚአብሔር ያስነሳቸው መከራን የተቀበሉ የተገረፉ ዛሬ እነ አባባ ተስፋዬ ገቢሶ እንደዚሁ በበነ ታምራት ኃይሌን የመሰሉ አሉ። ዛሬ መከራን የተቀበሉ በደርግ ዘመን ቤተክርስቲያን ተዘግተው ወንጌል ያልዘጉ ወልጌን ያልከተኑ ስለ ወንጌል የተገረፉ ዛሬ እኮ እኛ ምንም አይመስልንም አይደለም እንዴ? የወንጌል አገልጋዮች እንደ ተራ ነገር አትመልከቱ። ዛሬ ጎስቋላ መስሎ ተራ ልብስ ለብሶ የሆነ ሽንቅጥቅጥ ብሎ ሲያገለግሉ የሆነ አትተቹ፣ ስም አትስጡ፣ አትተረጉሙ። ስለ ወንጌል አገልጋዮች ከጎናችሁ ቆሙ፣ እርዷቸው፣ አግዟቸው፣ በርታ በሉ። እኔ አሁን በዚህ ዘመን በርታ፣ አገልግል፣ በርታ የሚል ሰው ብዙ የለም ወገኖች። እንግዲህ ዛሬ 25ኛ ዓመት ይዣለሁ በወንጌል አገልግሎት 25ኛ ዓመት ይዣለሁ። አሁንም እያገለገልኩ ነው። እንደገና አገለግላለሁ። ይሄ የኔ እምነት ነው። እግዚአብሔር ካኖረኝ በቀሪው ዘመኔ የእግዚአብሔርን ሐሳብ አገለግላለሁ። የእግዚአብሔርን ፈቃድ አገለግላለሁ። የሰዎችን ሐሳብ ሳይሆን የእግዚአብሔርን ሐሳብ። ለምንድን ነው ያልኩት? ዳዊት በዘመኑ የእግዚአብሔርን ሐሳብ አገለገለ። ጳውሎስ በዘመኑ የእግዚአብሔርን ሐሳብ አገለገለ። ብዙ አባቶቻቸው ኤሌመንት አባቶች የእግዚአብሔርን ሐሳብ የእግዚአብሔርን ፈቃድ አገልግለው አልፈዋል። ዛሬ ቤተክርስቲያን ላይ ሙሉ ጊዜ አገልጋይ ሆናችሁ የተቀጠራችሁ የወር ደመወዝ እየበላችሁ የመሪዎችን ሐሳብ አታገልግሉ፣ ትጠየቃላችሁ ነገ። የመሪዎችን ሐሳብ ሳይሆን የእግዚአብሔርን ሐሳብ አገልግላችሁ እለፉ። በጌታ በኢየሱስ ክርስቶስም ተባረኩ። ወዳችኋለሁ። ወንጌላዊ ፈቃዱ ነኝ ከወላይታ ሶዶ ቃልዮት ቤተክርስቲያን አገልጋይ። ሻሎም። ወዳችኋለሁ። ኢየሱስ ጌታ ነው።